ጓደኞቼ እንዴት ናችሁልኝ? ዛሬ ይዤላችሁ የቀረብኩት በጣም ምርጥ የሆነ የሚጥሚጣ አዘገጃጀት ነው። እንደምትወዱት ገምታለሁ። በጣም አሪፍ ነው። እኔ ወድጄዋለሁ። እናንተም እንደምትወዱልኝ ገምታለሁ። በዚህ አጋጣሚ ከዛሬ ጀምሮ በየአንዳንዱ ቪዲዮ ላይ ማለት ነው ኮሜንት የሚሰጡኝ በጣም የወደድኩትን ኮሜንት አሸናፊ ገልጻለሁ ማለት ነው። መጨረሻ ላይ ያቀረብኩትን ቪዲዮ ኮሜንት አሁን በማቀርበው ላይ አሸናፊ ብዬ የምገልጸውን ወይም ገልጻትን አቀርባለሁ ማለት ነው። ስለዚህ በመጨረሻው ቪዲዮ ላይ አሸናፊ የሆነችው ለኔ በጣም ስታበረታተኝ የነበረችው ሌሎችም አላችሁ፣ ግን የዛሬ አሸናፊ ብዬ የመረጥኳት ሀና ናት። በዚህ አጋጣሚ በጣም ነው ማመሰግንሽ። ከዚህ በኋላም እንድታበረታችኝ ገልጻለሁ ማለት ነው፣ እጠይቃለሁ። ከዚህ በኋላ ማሳያችሁ ያው ሚጥሚጣ አዘገጃጀት ነው። የሚያስፈልጉን ነገሮች አብሽ፣ ጥቁር ቅመም፣ ነጭ ቅመም፣ ኮሰረት፣ ኮረሪማ፣ የጥብስ ቅጠል ወይም ሮዝመሪ፣ እንደገና ደግሞ ጦስኝ ያስፈልገናል እና ሚጥሚጣ ያው ከአረብ ሱቅ ወይም ከህንዶች ሱቅ ማግኘት ትችላላችሁ። ወልማርትም ሲሸጥ አይቻለሁ፣ እዛም መግዛት ትችላላችሁ። ከዛ አድርቄው ማለት ነው እያንዳንዱን ቅመም በደንብ ነው ያደረኩት። አሁን ደግሞ ፀሐይ በደንብ ስለሚወጣ እኛ አካባቢ አንድ ቀንም አልፈጀብኝም፣ በጣም ነው የደረቀው። ሚጥሚጣውን በደንብ አድርቄ እንደገና ደግሞ ቀንጥሼዋለሁ ማለት ነው። ጫፍ ላይ ያለውን የተቀነጠሰም ይሸጣል፣ ከፈለጋችሁ እሱንም መግዛት ትችላላችሁ። ከዛ በመቀጠል የሚያስፈልገን ያው ጓንት ብናረግ ይመረጣል። በተለይ ልጆች ያለን ሰዎች ማለት ነው። ልጆች ባሉበት ቦታ ሚጥሚጣ ባናዘጋጅ ይመረጣል። ምክንያቱም በጣም ነው የሚያቃጥለው፣ ቤቱንም ሽታው በጣም ኃይለኛ ነውና መጠንቀቅ ይገባናል ማለት ነው። ስለዚህ ግላቭ ማረጋችሁን አትርሱ ወይም ጓንት። ከዛ በመቀጠል እንዳያችሁኝ ቅመሞቹን እንዳለ ቀላቅዬ ከዛም ሚጥሚጣውንም አንድ ላይ ቀላቅዬ በቡና መፍጫ በሱ ነው የምፈጨው። በደንብ አጥባችሁት የቡና የምትፈጩበት ከሆነ ቡናው ቃናው እንዳይኖር ማለት ነው። በደንብ መፍጫውን መፍጨት ይኖርባችኋል። ከዛ በመቀጠል ስፈጭ ነው የምታዩት ማለት ነው። ከዛም ማጣሪያ ያስፈልገናል ማለት ነው። የፈጨነውን የምናጣራበት እንደምታዩት ያው መፍጫው የቡና ስለሆነ አነስ ስላለ ከፈጫው በኋላ የተወሰነ ከፈጫው በኋላ ከላይም እጨምርበታለሁ ማለት ነው። ትንሽ ከፈጫው በኋላ እኔ በጣም የወደድኩት ሚጥሚጣ ነው። ከዚህ በኋላ ያው በፊት እንደተለመደው ቤት ላኩልኝ ማለት አለ። እነሱንም ከምናስለፋ ራሳችን ቤተሰቦቻችንን ራሳችን ማዘጋጀት ቤታችን ውስጥ እንችላለን ማለት ነው። ምክንያቱም ኢትዮጵያ እንደምታውቁት ብዙ እንትን ነው የሚፈጀው ማለት ነው ለማዘጋጀት። ሚጥሚጣ ተወቅጦ በእጅ ተወቅጦ በጣም ብዙ ስራ አለው። ስለዚህ ያንንም ከምናደርግ ስራችንን ቀለል ማድረግ እንችላለን፣ እነሱንም አናስለፋም ማለት ነው። ስለዚህ ሚጥሚጣችንን ቤታችን በተለይ ዲያስፖራዎች የሆንን በተለያየ የውጭ ሀገራት የምንኖር ሰዎች ቤታችን ብናዘጋጅ እንመርጣለን ማለት ነው። እመርጣለሁ የነገርኳችሁ ነው። እና
እንዳያችሁኝ ያው የመጀመሪያውን ፓርት ጨርሼ አጣርቼዋለሁ። ከዛ ያጣራሁትን ደግሞ መጨረሻ ላይ እንደገና ፈጨዋለሁ ማለት ነው። 2 ዙር ነው የሚፈጅብኝ ለመፍጨት፣ ብዙም አይደለም። ምንም ቢያንስም ያው ከላይም እየጨመርኩ እንደምንም እጨርሰዋለሁ ማለት ነው። ይሄ ለብዙ ጊዜ ሊሆናችሁ ይችላል። ከፈለግንም ደግሞ 2-3 ፓክ ገዝተን አንድ ላይ ለብዙ ጊዜ በጣም ለብዙ ጊዜ ማዘጋጀት እንችላለን ባንዴ። እኔ ለጊዜው ሚጥሚጣ ስላለኝ እንዲሁ ለማሳየት ያህል ነው እና 1 ፓክ ያደረኩት ለዛ ነው ማለት ነው። ቁጥሩን እየቀያየርኩ ነው፣ ምክንያቱም በደንብ እንዲፈጭም አልፈልግም፣ በደንብ እንዲደቅ ሸርከት ያለም እንዲሆን አልፈልግም። መካከለኛ ሆኖ እንዲወጣ ነው የፈለኩት። ሚጥሚጣ ብዙ ጊዜ መካከለኛ የሆነ ሲሆን ነው በጣም ቆንጆ የሆነ የሚሆነው ማለት ነው። በጣምም መድቀቅ የለበትም። እኔ እንደዛ ነው ማዘጋጀው፣ እንደምትጠቀሙበት አስባለሁ። መጨረሻ ላይ ያው የምታዩት ደግሞ ይሄኛው የቀረውን እንደገና እየፈጨው ነው፣ ቅድም ያጣራሁትን ማለት ነው በማጣሪያ። በመጨረሻም ያው እያጣራው አልቋል ማለት ነው። የፈጨሁትን ማለት ነው መጨረሻ ላይ ላሳያችሁ ስለፈለኩ ነው። ሳጣራም ብዙም አይታየው። ከዛም አንዴ ደግሞ ሁሉንም አደባልቄ ከዛ ፈጨዋለሁ የተወሰነ ማለት ነው፣ በጣም ሳላደቅ በትንሹ ሳይበዛ። ከዛም እየገለበጥኩት ነው የምታዩት። እንደገና አጣርቼ በማጣሪያ በጣም ቀላል ነው፣ ብዙም ሰዓት አልፈጀብኝም። 30 ደቂቃ ምናምን ቢፈጅ ነው አጠቃላይ ፕሮሰሱ። ያው የምናሰጣው ፓርት አለ፣ ከዛ ጋር ብዙም አይፈጅም። ፀሐይ በደንብ ካለ ቶሎ ይደርቃል ሚጥሚጣው ማለት ነው። ለሚጥሚጣ በጣም ትልቅ አስተዋጽኦ ያለው ኮረሪማ ነው። ያው እንደምታውቁት ኮረሪማ በዛ ብናረግ ይመረጣል። እንዲሁም ጦስኝ፣ ሁሉም በጣም ቆንጆ የሆነ ቃና እንዲኖረው ያደርጋል። በጣም ቤቱንም ቆንጆ የሆነ ሽታ ሰጥቶታል። ማለትም በጣም ቃናው ደስ ይላል፣ ሽታው በጣም አውዶታል ቤቱን። እውነቴን ነው የምላችሁና በጣም የወደድኩት እኔ። እናንተም ሰርታችሁ ሞክሩት። ያንን ለማሳየት ያህል ነው፣ እንደምትጠቀሙበትም አምናለሁ። በመጨረሻም ጨርሻለሁ። ከዛም በፊትም እንዳደረኩት ማለት ነው አጣራዋለሁ፣ የመጨረሻውን ማለት ነው ደባልቄ ያጣራሁት ነው ማለት ነው። ከዛም ይሄን ይመስላል ማለት ነው። በመጨረሻ መጀመሪያም ላይ እንዳያችሁት በጣም የሚያምር፣ በጣም አልደቀቀም፣
እንደገና አልሸረከተም። ማከለኛ የሆነ አሪፍ የሆነ ሚጥሚጣ ነው። እኔ ብየዋለሁ። እናንተ ደግሞ አስተያየታችሁን ስጡኝ። እንደወደዳችሁልኝ እገምታለሁ። በዚህ አጋጣሚ ለምታበረታቱኝ በሙሉ በጣም ነው ማመሰግናችሁ። እንደገና ቤተሰብ እንድትሆኑ አዲስ ካላችሁ የልጅነት ቤተሰብ እንድትሆኑ ጠይቃችኋለሁ። ሰብስክራይብ አድርጉ፣ እንዲሁም የደወል ምልክቷን ተጫኑ። ምክንያቱም አዲስ ቪዲዮ ስለቅ ቶሎ እንዲደርሳችሁ ማለት ነው። ደወሏን አትርሱ። ሌሎችም እንድሰራላችሁ የምትፈልጉት ነገር ካለ ማለት ነው ማየት የምትፈልጉት በኔ ቻናል ካለ አሳውቁኝ ማለት ነው ኮሜንት ላይ ከታች። ከዛም እንደፈለጋችሁት አድርጌ መስራት እችላለሁ። የምግብ ነክ እንዲሁም ሌላም ተጨማሪ እንድሰራላችሁ የምትፈልጉት ነገር ካለ ማለት ነው። በተረፈ ይሄን ነው ምላችሁ። ሌሎች ቪዲዮዎቼንም ማየታችሁን አትዘንጉ። ስለምታበረታቱኝ አመሰግናለሁ። በተረፈ እኔ ልጅነት ይሁነኝ። መልካም ጊዜ ለሁላችሁም እመኛለሁ። ባባይ ቴንኪዩ።